ከፍሬሽማን ሳይኮሎጂ ቻፕተር 1 2 and 3 የወጡ ጥያቄዎችን አንደኛ a professional who applies psychological principles to the prevention, diagnosis and treatment of psychological disorders is a or an blank psychologist. A developmental, B educational, C forensic, D clinical. ያው በእያንዳንዱ ምርጫ ዲቴል እየገባው አልነግራችሁም። ከዚህ በፊት ከቻፕተር 1 ከቻፕተር 2 ከቻፕተር 3 የወጡትን ጥያቄዎች ስራ ዲቴል እያወራው ሰርቼ ነበር እና ዲቴሉን ከፈለጋችሁ ያኛዎቹን ቪዲዮ ማየት ትችላላችሁ። ጀስት አሁን እንደዛ ካርኩኝ ምናልባት መደጋገም ይሆናል። ምን ይሆናል የዚህኛው ጥያቄ መልስ? ክሊኒካል ሳይኮሎጂካል ፕሪንሲፕሎችን ከፕሪቨንሽን ከዲያግኖሲስ ኤንድ ከትሪትመንት ኦፍ ሳይኮሎጂካል ዲስኦርደር ላይ አፕላይ የሚያደርግ ከሆነ ክሊኒካል ሳይኮሎጂስት እና ሌሎቹ አያወዛግቡም። ምናልባት ሄልዝ ቢኖር ነበር። ሄልዝ ደግሞ ከዲዚዝ ጋር እንደሚገናኝ አውርቼ ነበር ባለፉት ቪዲዮዎች እና ክሊኒካል ነው መልሱ። ሁለተኛ which of the following behaviors can best be described as covert action? A. Walking along a street, B. Blinking of eyes, C. Remembering a past experience, D. Rapid eye movement. ኮቨርት አክሽን የሚባለው ምንድን ነው? ኮቨርት እና ኦቨርት አክሽኖች አሉ። ጀስት ኮቨርት አክሽን የሚባለው አንተ የሆነን ሰው ፊዚካል አይተህ መረዳት የማችለው አይነት ከሆነ ነው ኮቨርት የሚባለው። ከአንተ እይታ ከቨርድ የሆነ ነገር እና ኦቨርት የሚባለው ደግሞ አንዲ አይተህ ማወቅ የምትችል ከሆነ እና ከዚህ ውስጥ ኮቨርት የትኛው ይሆናል? remembering a past experience። ምክንያቱም የሆነ ሰው ፓስት ኤክስፒሪየንሱን ሲያስታውስ አንተ አይተህ እያስታውስ ነው ምናምን አትለውም። ምክንያቱም አታውቅም፣ ከቨርድ ነው ወይም ኮቨርት አክሽን ስለሆነ። ሲ ሶስተኛ you have just walked into a very smelly house. After a while you do not notice the smell as bad. What process makes this possible? A. Sensory overload, B. Habituation, C. Sensory adaptation, D. Sensory deafness. እና የቱ ይሆናል? የሆነ ሚሸት ቤት ውስጥ ገባክ፣ ከዛ ገብተህ ትንሽ ከቆየክ በኋላ ሽታው ተረሳክ ማለት ነው። ጀስት ምን አርከው ነው የሚባለው? አዳፕት አርከው። ጀስት ሴንሰሪ አዳፕቴሽን። አራተኛ the process in which our brain organize and interpret sensory data to meaningful pattern is A. threshold, B. stimulus, C. perception, D. sensation. እና ጭንቅላታችን የሆነ ሴንስ የምታደርገው ነገር ይኖራል ከኢንቫይሮንመንት ሴንስ የምታደርገው ስለ መታየው ሰማውና እና ያንን የሰማኸውን ወይም ያየኸውን ወደ ሚኒንግፉል ፓተርን ሲቀይር ብሬና ይህን ፕሮሰስ ምንድን የምንለው? ፐርሰፕሽን ይሆናል ማለት ነው። እና ይህን ከቻፕተር 2 ላይ አይተናል። አምስተኛ a binocular cue that allows for depth perception by comparing images from two eyes is A. color constancy, B. retinal disparity, C. perceptual constancy, D. shape constancy. እና binocular cue ሁለት አይን ያላቸው ብቻ ማድረግ የሚችሉት ነገር ነው ባይኖኩላር ኪው የምንለው። እና ሬቲናል ዲስፓሪቲ የሚባለው ኢሜጅ በሁለቱም አይናችን ያለውን ኢሜጅ ኮምፔር ማድረግ ነው። በሁለቱም አይነት የምታየው ኢሜጅ ተመሳሳይ አይደለም። በቀኝ አይነህ የምታየውን ነገር በግራ አይና ሙሉ በሙሉ አታይም።
ጀስት ቀኝ አይነት የሚያየውን ነገር ማለት ነው። በተለይ ኢሜጁ በጣም ኒር ከሆነ ለአይን እና ጀስት በቀኝ የምታየውን በግራ የምታየውን ደግሞ በቀኝ አታይም እና ያ ሬቲናል ዲስፓሪቲ ነው የሚባለው። ስድስተኛ which type of learning shows how the behavior can be controlled or shaped in the direction by making a careful use of reinforcement? A. Latent learning, B. Sign learning, C. operant learning, D. classical conditioning. ለርኒንግ ቢሄቨርን ከምንድነው ከሪኢንፎርስመንት እና ከፓኒሽመንት ጋር የሚያገናኝ ከሆነ የቱ ይሆናል? ለምሳሌ ጥሩ ነገር ስትሰራ ሪኢንፎርስ ስትደረግ ያን ቢሄቨር ታሳድገዋለህ እና ደግሞ የሆነ ነገር ስታጠፋ እና ስትቀጣ ፓኒሽ ስትደረግ ተቀንሰዋለህ ምናምን እና ከፓኒሽመንት እና ከሪኢንፎርስመንት ጋር የተገናኘው የትኛው ነው? ኦፐረንት ለርኒንግ ይባላል። ሲ 7 the amount of change necessary in a given stimulus to produce a just noticeable difference is a constant proportion of the original stimulus. This is stated by A. perceptual set, B. absolute threshold, C. Weber's law, D. perceptual constancy. ይሄንን ቻፕተር 2 ላይ ሴንሴሽን ኤንድ ፐርሰፕሽን በሚለው ቻፕተር አይተን ነበር። ጀስት የሆነ ነገር ተሸክመሃል እንበል እና አንተ የሆነ ነገር እንደተጫነብህ ሌላ ትርፍ ነገር ማለት ከተሸከምከው ሌላ እንደተጫነብህና እንደተጫነብህ ወይ ደግሞ ከአንተ ላይ እንደተነሳ የምታውቀው የዛ የተሸከምከው ነገር 2% ከሆነ ነው ማሱ የሚጫነብህ ወይም ከአንተ ላይ የሚነሳው ነገር 2% እና ከዛ በላይ መሆን አለበት አንተ ከተሸከምከው ክብደት ማለት ነው። እና ያ ነው ኮንስታንት የሚለው ጥያቄው ላይ እና ያ ደግሞ በዌበርስ ላው ነው እንትን የሆነው ስቴትድ የሆነው። እሺ 8ኛ in a Pavlov's dog experiment with a dog the conditioned stimulus was the A. salivation to the food, B. salivation to the bell, C. the bell, D. the meat. የፓቭሎቭ ኤክስፐሪመንት ፓቭሎቭ ውሻው ላይ የሰራው ኤክስፐሪመንት አለ። እችኛውን ልንገራችሁ ምናልባት ከርሳችሁ እና ለበኋላ ይጠቅመናል። እሺ መጀመሪያ ስጋው ለውሻው ኔቸራል ነው አይደል? ስጋ ሲያይ ሁሌ ሳሊቤት ያደርጋል። ዛት ሚንስ አንኮንዲሽንድ ነው። ስጋውም ሳሊቬሽኑም አንኮንዲሽንድ ነው። ፓቭሎቭ ይሄ ቤሉን እያጮኸ ስጋ መስጠት ሲጀምር ቤሉ ምን ይሆናል? ጀስት ኮንዲሽንድ ይሆናል። ኮንዲሽንድ ስቲሙለስ ነው እና ደግሞ ኮንዲሽንድ ሪስፖንሱ ምንድነው? ለቤሉ የሚያሳየው ሪስፖንስ ተምሮ ነው ያገኘው። ኮንዲሽንድ የሚባለው ከተማርክ በኋላ የምታገኘው ሲሆን ነው ኮንዲሽንድ ስቲሙለስ እና ኮንዲሽንድ ሪስፖንስ። ከዚህ በፊት ለቤሉ ምንም አይነት እንትን አይኖረውም። ቤሉ ሲጮህ ምንም አይሰማውም። ግን ከተማረ በኋላ ቤሉ ሲጮህ ሳሊቤት ማድረግ ይጀምራል እና ለቤሉ ሳሊቤት ማድረጉ ደግሞ እሱ ኮንዲሽንድ ሪስፖንስ ነው የሚባለው። እና ስለዚህ መልሱ ምን ሆነ? ሳሊቬሽን ቱ ዘ ፉድ ምንድነው? ለምግብ ለስጋው ሳሊቬት ማድረግ አንኮንዲሽንድ ሪስፖንስ ነው። ባይዘዊ ሳሊቬሽን ሲሆን ያው አንኮንዲሽንድ ሪስፖንስ ነው የሚሆነው። ሳሊቬሽን በኮንዲሽንድ ነው በአንኮንዲሽንድ ነው። ውሻው የሚያሳየው ሪያክሽን ያ ሪስፖንስ ነው የሚባለው። አንተኑ ችግሩ የሚኖረው አንኮንዲሽንድ ነው ወይም ኮንዲሽንድ ነው የሚለው ጋር ይሆናል ማለት ነው። እና ቢ ሳሊቬሽን ቱ ዘ ቤል ኮንዲሽንድ ነው። ይሄ ናቹራሊ ውሻው ለቤል ሳሊቬት አያደርግም። ይሄ ግልጽ ነው። ከተማረ በኋላ ነው ያገኘው።
ስለዚህ ከተማረ በኋላ ካገኘ ደግሞ ኮንዲሽንድ ነው የሚባለው። ነገሩ ደግሞ ሳሊቬሽን ከሆነ ሪስፖንስ ነው የሚሆነው። ስለዚህ ውሻው የሚያሳየው ሪያክሽን ማለት ነው። እና ሳሊቬሽን ቱ ዘ ቤል ምን ይሆናል? ኮንዲሽንድ ሪስፖንስ። ቤሉ ራሱ ምንድን ነው? ቤል ጀስት ስቲሙለስ ነው። ያው ውሻውን ትሪገር የሚያደርግ ነገር የሚቀሰቅሰው ነገር ሪስፖንስ እንዲያሳይ የሚያደርገው ነገር ነው ቤል። እና ስለዚህ ይሄ አንኮንዲሽንድ አይደለም፣ በተፈጥሮ ያገኘው አይደለም ውሻው። ቤል ያው ከተማረ በኋላ ነው ውሻውን ለቤል ሪስፖንስ መስጠት የጀመረው። እና ስጋው ምን ይሆናል? ስጋው ያው ናቹራሊ ስለሆነ አንኮንዲሽንድ ስቲሙለስ ነው። ስጋው ሪስፖንስ አይሆንም፣ አንኮንዲሽንድ ስቲሙለስ ነው። ስለዚህ መልሳችን ሲ ነው፣ ኮንዲሽንድ ስቲሙለስ። 9 observational learning or learning by watching the behavior of another explains A. instrumental conditioning, B. classical conditioning, C. social learning theory, B. behavioral learning theory። የሰውን ቢሄቨር ኦር የሌላን ነገር ቢሄቨር አይተህ ከሱ የምትማር ከሆነ ትክክሉንም ይሁን ስህተቱንም ይሁን እሱ አይቸግረንም። ግን ብቻ ከሰው የምትማር ከሆነ ምንድን ነው የሚባለው? ይሄ ኦብዘርቬሽናል ለርኒንግ ኦር ደግሞ ሶሻል ለርኒንግ ይባላል ማለት ነው። ሌላን ነገር አይተህ የምትማር ከሆነ፣ ከሌላ ነገር የምትማር ከሆነ፣ ከኤንቫይሮንመንት የምትማር ከሆነ ማለት ነው። እና ሶሻል ለርኒንግ ሲ። Answer: if a man wants to know the relationship between coffee and its academic effect, his choice of research method has to be A. case study, B. experimental, C. survey, D. correlational። እና ሰውየው ሪሌሽንሺፕ ምን አይነት ሪሌሽንሺፕ እንዳለው ነው ለማጥናት የፈለገው፣ ለማወቅ የፈለገው የቡናንና አካዳሚክ ላይ ያለው ኢፌክቱ። እና ይሄ ምን አይነት እንትን ነው መጠቀም ያለበት? ያው ነገራችሁ እኮ ጥያቄው ላይ ሪሌሽንሺፕ እና ስለዚህ ኮሪሌሽናል ሪሰርች ሜተድ ነው መጠቀም ያለበት። When you are standing in a highway and see your friend walking towards you, the image of him will grow larger on your retina, but you do not perceive that as actually growing in size. In size. And now this is because of A. linear constancy, B. color constancy, C. shape constancy, D. size constancy። እና ልጁ ወይም ፍሬንዱ ወደሱ ሲመጣ የሆነ እያደገ ሪቲናው ላይ እያደገ ነው የሚመጣው። ያው የሆነ ነገር ከሩቅ ስታዩት ትንሽ ይመስላል እና ሲቀርብ ምናምን ግራው እያደገ ይመጣል ሪቲናችሁ ላይ ማለት ነው። ግን እናንተ ፐርሲቭ አታደርጉም። እያደገ ነው ይሄ ልጅ እያደገ ነው፣ በምን ቅጽበት ነው ያደገው ምናምን አትሉ እና ብሬናችሁ እንደዛ ብሎ ፐርሲቭ አያደርግም። ያ በምን ምክንያት ነው? ሳይዝ ኮንስታንሲ። ሳይዙን ኮንስታንት አድርጎ ነው የሚይዘው። ሶ ዲ 12 the illusion that railway tracks comes together in the distance involves the depth q of A. light and shadow, B. texture and gradient, C. linear perspective, D. atmospheric perspective። እና የሆነ ሁለት ሬልዌይ ከሩቅ ሲታይ የሆነ የተቀራረበ ወይም ደግሞ አንድ ላይ የሆነ አንድ ሬልዌይ ይመስላል ማለት። እዚህ ጋር አጠገብ ግን የተለያየ ሬልዌይ ነው።
ግን ዲስታንስ ላይ ስታይ ከርቀት ስታይ የሆነ የተጋጠመ አንድ ላይ የሆነ ሬልዌይ ይመስልሃል። እና ይሄ ምን አይነት ኢሉዥን ነው የሚለው ጥያቄያችሁ የትኛው ይሆናል? ሊነር ፐርስፔክቲቭ። አንድ ነገር እየራቀ ሲሄድ የሆነ የተቃረበ አይነት ነው የሚመስለው ዲስታንሱ ተመሳሳይ ቢሆንም እና ያ ሊነር ፐርስፔክቲቭ ነው የሚባለው። 13 A child is conditioned to fear a furry black cat. Soon she becomes fearful of any black furry object. Her new response demonstrates A. Stimulus generalization, B. operant conditioning, C. negative transfer, D. spontaneous recovery. እና ህፃኗ ምንድነው ጥቁር ጸጉራም ድመት ትፈራለች እና ደግሞ she becomes fearful of any black furry object። የትኛውም ድመት ባይሆንም ማለት ነው ጥቁር ሆኖ ጸጉራም የሆነ ነገር የትኛውንም ነገር መፍራት ጀመረች። ድመት ባይሆንም ጀስት ኦብጀክት ነው እያለ ያለው እዚህ ጋር እና አሻንጉሊት ሊሆን ይችላል እንደዛ አይነት ነገር ብቻ ብላክ እና ፊውሪ የሆነ ነገር ሁሉንም ነገር መፍራት ጀመረች እና her new response demonstrates A. stimulus የትኛው ይሆናል? ስቲሙለስ ጀነራላይዜሽን አይደል? ጀነራላይዝ እያደረገች ነው። ጀስት ድመት የምፈራውን ለሌላም ነገር እየሰጠች ነው፣ ሌላም ነገር እየፈራች ነው እና ጀነራላይዝ እያደረገች ነው ማለት ነው። ብላክ ፊውሪ የሆነ ነገር ሁሉንም ነገር መፍራት ከጀመረች ይሄ ስቲሙለስ ጀነራላይዜሽን ነው የሚባለው። 14 Your beautiful girl friend winks at you. She winks at you before she tells you I love you. Your expectation when she winks at you is A. or an A. conditioned stimulus, B. unconditioned response, C. conditioned response, D. unconditioned stimulus. እሺ የኛውን ጥያቄ ፓውዝ አድርጋችሁ ማየት ትችላላችሁ በራሳችሁ። እሺ ልጅቷ አይ ላቭ ዩ የሚለውን ቃል ከምን ጋር ነው አሶሺየት ያደረገችው? ከዊንክ ጋር። ዊንክ ማለት መጥቀስ እንደማለት ነው። ከዊንክ ጋር አሶሺየት አደረገች። ጀስት ፓቭሎቭ ቤሉን ከሚት ጋር አሶሺየት እንዳደረገ ከስጋው ጋር አሶሺየት እንዳደረገ እና ኤክስፔክቴሽኑ ምንድነው? ልጅቷ ዊንክ ስታደርግ አያችሁ ጥያቄው ላይ ደጋገመችው። your beautiful girlfriend winks at you before she tells you I love you. I love you ከማለቷ በፊት ሁሌ ዊንክ ታደርጋለች እና ከዛ I love ማለት ዊንክ ካደረገችው በኋላ ምንድነው እሱ የሚጠብቀው? I love you የሚለውን ወርድ አይደል? I love you የሚለውን ቃል። ስለዚህ ኤክስፔክቴሽኑ ዊንክ ከተደረገ በኋላ ኤክስፔክት የሚያደርገው I love you የሚለውን ወርድ ነው። ስለዚህ ፓቭሎቭ ላይ ቤሉ ከጮኸ በኋላ ውሻው ሚት ኤክስፔክት እንደሚያደርግ ስጋውን ኤክስፔክት እንደሚያደርግ ማለት ጀስት ተመሳሳይ ነው ስትራክቸሩ። ስለዚህ ስጋውን ኤክስፔክት የሚያደርገው ስጋው ነው። ስጋው ደግሞ ምንድነው? አንኮንዲሽንድ ስቲሙለስ ብለን አይተን ነበር። እዚህ ጋም አይ ላቭ ዩ ኤክስፔክቴሽኑ አይ ላቭ ዩ ነው እና አይ ላቭ ዩ ደግሞ ምንድነው? አንኮንዲሽንድ ስቲሙለስ ይሆናል። አይ ላቭ ዩ ሪስፖንስ አይሆንም አይደል? ስጋው ሪስፖንስ አይሆንም፣ ስቲሙለስ ናቸው ሰውየውን ልጁን ትሪገር የሚያደርገው ነገር እና እንደዛ ብላችሁ ትይዛላችሁ። ሪስፖንሱ ደግሞ እዚህ ላይ ባይጻፍም የሆነ ቲንክ ማድረግ ትችላላችሁ። የሆነ አይ ላቭ ዩ ከተባለ በኋላ የሚያሳየው ሪስፖንስ ሊኖር ይችላል። እዚህ ላይ አልተጠቀሰም እና ሪስፖንስ አይሆንም እና እሱን ታውቁታላችሁ። ስለዚህ አይ ላቭ ዩ ኮንዲሽንድ ዌቱ ነው። ኮንዲሽንድ ስቲሙለስ ዊንክ ነው። ዊንክ ኮንዲሽንድ ነው። ጀስት ቤሉ እንደ ቤሉ ማለት ነው። እንደ ፓቭሎቭ ዶግ ላይ
እና በዚህኛው ደግሞ ዊንግ ኮንዲሽንድ ስቲሙለስ ነው። አይ ላቭ ዩ ደግሞ አንኮንዲሽንድ ስቲሙለስ። እሺ 15ኛ the presence of aversive stimulus or removal of positive stimulus are both examples of A. positive reinforcement, B. secondary reinforcement, C. punishment, D. negative reinforcement። እሺ presence of aversive stimulus ይሄ ምንድነው? ፖዚቲቭ ፓኒሽመንት ነው። the presence of aversive stimulus ፖዚቲቭ ፓኒሽመንት ነው። እና ደግሞ ሪሙቫል ኦፍ ፖዚቲቭ ስቲሙለስ ደግሞ ኔጌቲቭ ፓኒሽመንት ነው። ለምሳሌ የሆነ ጥፋት አጥፍተህ በበትር እጅህን ብትመታ ይሄ ፖዚቲቭ ፓኒሽመንት ነው የሚባለው። የሆነ አቨርሲቭ የሆነ ነገር አድ እየተደረገ ነው፣ አምፕሊዘንት የሆነ ነገር ማለት ነው። በበትር ስትመታ ያው አድ እየተደረገ ነው፣ እየተመታክ ነው እንደማለት እና ያ ፖዚቲቭ ፓኒሽመንት ነው የሚባለው። ኔጌቲቭ ፓኒሽመንት ደግሞ አንተ የምትፈልገው ለአንተ ማለት አንተ የምትፈልገውን ነገር ከአንተ ሲወሰድብህ፣ ለምሳሌ ስልክ ስኮረኮር ምናምን ፋዘርክ ከይዞክ ስልኩን ቢወስድብህ ጀስት ስልኩ ለአንተ ድብርት መከላከያ ነው፣ ግን ሲወስድብህ ምናምን ነገር ኔጌቲቭ ፓኒሽመንት ነው ይባላል። አንተ የምትፈልገውን ነገር እየወሰደ ስለሆነ እና ደግሞ ይህንን ሁለቱንም ደግሞ አጠቃሎ የያዘው ፓኒሽመንት ይባላል ማለት ነው። 16 if you have a snake phobia because once you heard a loud noise while looking at the snake, what is the snake for you after all? A. conditioned stimulus, B. unconditioned stimulus, C. conditioned response, D. unconditioned response። እና የስኔክ ፎቢያ የያዘክ መች ነው? ስኔኩን እያየ የሆነ ቀን ስኔኩን እያየ በጣም አስደንጋጭ ድምፅ ሰማክ እና ከዛ በኋላ ነው ስኔክ ፎቢያ የያዘ። ከዛ በፊት ግን አልነበረም፣ ስኔክ ፎቢያ አልነበረብንም። ግን የሆነ ቀን ስኔኩን እያየ ከባድ ድምፅ ስትሰማ ከዛ በኋላ መፍራት ጀመርክ ማለት ነው። ስለዚህ ስኔኩ ምንድነው ለአንተ ነው ጥያቄው። እና ሪስፖንስ የሚለውን አውጡት። ስኔኩ ሪስፖንስ አይሆንም። ሪስፖንሱ ምንድነው? የምታሳየው ሪያክሽን ነው፣ ያንተ ሪያክሽን ነው። አሁን ስኔክ ፎቢያ ያለበት ስኔክ ትፈራለህ፣ መፍራት ሪያክሽን ነው። ስለዚህ ያ ሪስፖንስ ነው። ግን አሁን ስኔኩ ነው የተጠየቀው እና ስኔኩ ከምን ጋር ነው አሶሺየት የሆነው? ከላውድ ኖይዝ ጋር። ጀስት ፓቭሎቭ ዶግ ላይ ቤል እና ሚት አሶሺየትድ እንደሆነው ማለት ነው። ስለዚህ ከጥያቄው እንደምትረዱት ከዚህ በፊት የስኔክ ፎቢያ አልነበረም ድምፁን ከመስማት በፊት። ስለዚህ ድምፁን ትፈራለህ ማለት ነው። ስኔኩን ግን አፈራውም መጀመሪያ ከድምፁ ጋር አሶሺየትድ ከመሆኑ በፊት እና ስለዚህ ሚቱ ምንድነው? ሚት በፓቭሎቭ ዶግ አንኮንዲሽንድ ስቲሙለስ ነበር። ውሻው በናቹራሊ ሳልቬት የሚያደርግለት ነገር ነበረ እና አንተ ኖይዙን ትፈራለህ ማለት ከዚህ በፊት ከባድ ኖይዝ ትፈራለህ። ስለዚህ ይሄ አንኮንዲሽንድ ስቲሙለስ ነው። ስኔክ ከዚህ በፊት አፈራም ነበር፣ ያው ከድምፁ ጋር አሶሺየትድ ከመሆኑ በፊት። ስለዚህ ኮንዲሽንድ ጀስት ከተማርክ በኋላ ነው ስኔኩን መፍራት የጀመርከው፣ የስኔክ ፎቢያ ያደረብህ ማለት ነው። ስለዚህ ምን ይሆናል? ስኔክ ኮንዲሽንድ ስቲሙለስ ጀስት ከተማርከው በኋላ ነው፣ ከኖይዙ ጋር ምንድን አሶሺየትድ ካደረከው በኋላ ነው ስኔክ ፎቢያ ያደረብህ።